ሀበሻን አልጀዚራ ሳውቋቸው አይደለም ወይም ሲኤንኤን አሳውቋቸው አይደለም ወይም ኢትዮጵያ ዜና አገልግሎት አሳውቋቸው ቴክኖሎጂው አልነበረም በዛን ጊዜ እናንተ ተከታዮች ሆይ በእኔ ምክንያት ለስቃይ የተጋለጣችሁ اذهبوا الى الحبشه فان فيها ملكا صالحا لا يظلم ولا يظلم عنده احد وهي ارض صدق ብለው አራት ማረግ ሰጡልኛ ለማንም ሀገር አልተሰጠም ለሌላ ሀገር ቢሰጥ በየኤርፖርቱ ምን ያህል በለጠፉት ነበር ግን አልሆነ ቦታ በቀላ ለማንኛውም ይሄን ሲሉ ኤማ መካ ውስጥ እኮ ተሰቃዩት ፍትህና ሐቅ አጥተው ነው ፍትህና ሐቅ እኮ ተግባራዊ ባይሆን ዛሬ ዓለማችን ባልተቸገሩ ነበር ስለዚህ 12 ወንዶች 13 ሴቶች ከሻይባ ወደ አዱልስ መጥቶ ወደ ነጃሺ ደረሱ በኩነባ በኩል አርገው እዛ እንደደረሱም ነብዩ ሰለላሁ ዐለይሂ ወሰለም ያሉት ቃላት በተግባራዊ አገኙት እዚህ እንደደረሱ ለነጃሺ ሪፖርት ደረሰ ነጃሺ አሁን አንድ ስተት አለ ምናልባት እዚህ ሀገር እስልምና ያገባው በስደተኞቹ አማራጭ ነው የሚባል አመለካከት አለ አልነበረም ያ ብቻ ነጃሺ ዓሊም ነው ቢተውራት ወልኢንጂል በዛን ጊዜ ነው ደግሞ ወደ ስልጣን የመጣው ያላህ ጥበብ ሆኖ በ610 ስልጣኑን ተረከበ ስለዚህ ሲሰማ ተውራትና ኢንጂልን ያቅ ነበር ኢሳ ሙሳ ከኔ በኋላ በአህያ የሚሄድ ነብይ ይመጣል ያሉት ለኢሳ ነው ኢሳ ደግሞ ተኔ በኋላ በግመል የሚሄድ ነብይ ይመጣል ያለው ስለ መሐመድ ነው ሂዳችሁ አጣርታችሁ ነው ሊብሉ 23 አባላቶቹን ወደ መካ ላከ እነኛ ሄዱ ነብዩ ጋር ሰለላሁ ዐለይሂ ወሰለም ተቀመጡ ተወያዩ አዋይታቸው ሱረቱ ያሲን አንበውላቸው አለቀሱ ጥሪውንም ተቀበሉና አቡ ጃህል ይቆጣጠሩ ነበር ምክንያቱም የደህንነት ኃላፊው እሱ ነበር ያን ጊዜ ያንን ሲቆጣጠሩ ጨርሰው ሲመለሱ ተከተላቸውና አቡ ጃህል እናንተ ቂሎች ይሄ ሰው ያነጋገሩ ይማርካል ሂዳችሁ እምነታችሁንም ህዝባችሁንም ልትበክሉ ነው አላቸው ሰላሙን አለይኩም ለናም ተክር ጃሂሊን ብለውት ትተውት መጥተው ለነጃሺ ሪፖርት አደረጉ ስለዚህ ሁለት አካል አለ እስልምናውን ይዞ የገባ እዚህ ሀገር ስደተኞቹ አንድ ሁለተኛ ደግሞ እነኛ የነጃሺ ተወካዮች በሁለቱ አማካይነት እስልምና መሰረቱን ጣለ እኔ ጋር እስልምና ያገባው ዛሬ መጣ ይባሉ መካ ይባሉ ምን ይባሉ እነሱ አይደለም ስለኔ የሚመሰክሩት እኔ ነኝ ባለ ጉዳዩ እኔ ነኝ ባለቤቱ እኔ ጋር እስልምና ያገባው በ615 ነው እንደ አውሮፓ አቆጣጠር ከሲሪያ ከኢራቅ በፊት በ18 ዓመት እንቀድማለን ከፈለስቲን በፊት በ21 ዓመት እንቀድማለን ከግብጽ በፊት በ24 ዓመት እንቀድማለን ያው በአምር ብላስ በነጃሺ እጅ በሰለመው ከአልጀርስ ከሞሮኮ በፊት በ27 ዓመት እንቀድማለን ከሱዳን በፊት ያው ኑቢያኖች በ36 ዓመት እንቀድማለን ከቱርክ ከኢራን በፊት በ76 ዓመት እንቀድማለን ከህንድ በፊት በ170 ዓመት እንቀድማለን እኔን እስልምና በስራችን ዓለም አቀፋዊ መልእክት መሰረቱን ለማጣል እንደ አገርም እንደ ንጉስም ትልቅ ሚና አለኝ ስለዚህ እነኛ ስደተኞች 2 ወር ከ15 ቀን ቆዩ መካ ያልተረጋገጠ ወሬ ሰመሩ ያሳጠርኩ ሄዳለሁ ይቅርታችሁን አስፈላጊ ኢንፎርሜሽን ስለሆነ አምሰጣችሁ ይጨቃችኋል መርሐባ ከዛ በኋላ ተመለሰው ሄደው ለነብዩ ሰለላሁ ዐለይሂ ወሰለም ሪፖርት አደረጉ እንዳሉትም وناتم نفتاوي نقص يا من نبر وطيت مملساچو تلك ነገር አመጣ ለነብዩ ሰለላሁ ዐለይሂ ወሰለም ያሉት ቃላት ተከክለኛ ሆኖ ተገኘ ፍትህና ሐቅ መካ ሀበሻ አለ ባሉ ያን ጊዜ ያንን የሰሙ ጎርፍ መጣ እስልምናውን ጥሪ ቢቀበል ምክንያቱም ሆነ እዚህ መጠለያ ተገኘ በአጭር ጊዜ ሁለተኛው ስደት በዛው አመት ተደረገ 183 ደረሰ ብዛታቸው ባቡ ሙሳ አልአሽዓሪ የሚመራም ከየመን ቀጥታ ወደ ሀበሻ መጣ ስብስቡ የተሆነ አሁን ሀበሻ ሆነ ማለት ነው ነብዩም ሰለላሁ ዐለይሂ ወሰለም ተረጋግተው ጥሪያቸው ማስተላለፍ ጀመሩ የዛ ውጤት ነበር የነ ዑመርና የነ ሐምዛ ወደ እስልምና መግባት ውጤት የነበረው ባጋጣሚ ምክንያቱም መጠለያ ተገኘ እዚህ ቁረይሾች ምን አቋም ወሰዱ በዚህ ጉዳይ ላይ ያላጠፉት የነበረው ጥሪ በአጠቃላይ ባልተጠበቀ ሁኔታ ሀበሻ ላይ በቀላ ስለዚህ ሂደን ማጥፋት አለብን ምን እናርጋሉ የሀበሻ ንጉስ አራቱ ኃያላን መንግስታት ነበር በጊዜው ኃይለ መጠቀም በነጃሺ ላይ ከአቅም በላይ ነው በምንም አይነት ስለዚህ የፖለቲካ ድርድር ይካሄድ ተባለ ማን ተመረጠ በዛን ጊዜ ዳዕየት العرب ወይም የአረቡ የዘመኑ ኬሲንጀር የሚባለው አምር ኢብኑ አስ ድርድሩን እንዳካሄድ ተደረገ እንዲመራ ኮሚቴውን እሱ ተደረገ እቅዱ ብላኑ ወጣ ስጦታው ወጣ ጉዞውን ጀመረ አምር ኢብኑ አስ ምንም እንኳን መሰረቱ ሀበሻ ቢሆን በእናቱ እድሜ ልኩን ተሸነፈው አያክም ድርድር ብቸኛ ያሸነፈው ግን ነጃሺ ነበር ማለት እንችላለን ከዛ መጣ መጀመሪያ የተገናኘው ቀሳውስቶቹ ጋር ነበር ስጦታውን ሰጣ በሁለተኛው ቀን ክርክሩ ሊጀምር ነው ቤተ መንግስት ማለት ነጃሺ ቤተ መንግስት ሳያቸው ሳያነጋግራቸው እንዲመልሳቸው ነበር እቅዱ
ግን አልሆነም ነገሩ አሁን ችሎት ሊጀመር ነው ኡስታዝ ካሚል ሸምሱ አቦዬ የህግ ባለሙያ ስለሆንክ የፍትህን ጉዳይ የፍርድ ቤትን ጉዳይ ታውቃለህ ነጃሺ ዳኛ ነበረ አምር ኢብኑ አስ ከሳሽ ነው ጃዕፈር ስደተኞቹን ወክሎ ተከላካይ ነበር ዲፋ ሌሎች ቀሳውስቶቹ ምስክር ነበሩ ችሎቱ ተጀመረ ተሰማ ከዛ በኋላ ነጃሺ ወደ አማካሪዎቹ ዘወር ብሎ ምን ይመስላችኋል አሏቸው እኛ ምን ይመለከተናል ችግሩ የተከሰተው መካ በቋንቋ እንገናኝ በባህል እንገናኝ በምን እንገናኝ ተይዘው ይሰጡት ምክንያቱም በልተዋል ቀደም ብለው اذا اكلت البطون تستاهل العيون ነው ከዛ በኋላ አላደርገውም አለ እሲ ነጃሺ ያንን ሰጥቶ ውሳኔ ቢሰጥ መካ ውስጥ ሌላ ገመድ ተንጠልጥሏል ያገር ሚኒስትር ይዘው ወጡ ከሃዲዎች ተብለው ሊሰቀሉና መቃጣጫ ሊሆኑ ነበር የታሰበው ስለዚህ አላደርገውም አለ ሳላነጋግራቸው ያመጡትን እምነት ሳላቀው ምን እንደሆኑ ለምን እንደሚመረጡኝ አላደርገው ማለት ጥሩልኝ አለ ችሎቱ ተጀመረ ተነበበ ተሰማ ከዛ በኋላ የውሳኔ ሐሳብ ሊመጣ ነው ውሳኔው ምን ነበር ዛሬ የተባበሩት መንግስታት በ21ኛው ክፍለ ዘመን ያልነበረበት ያልደረሰበት ችግር አጋጣሚ ይሄንን ጉዳይ አልሙስተቂላ የሚባል ቻናል ዶክተር መሐመድ አልሐሺሚ ወዳጃችን ለንደን አለ እናንተ ምዕራባውያን ከ400 ዓመት በፊት ነጃሺ የተጠቀመውን ስልት ብትጠቀሙ የተሻለ አይሆንም ወይ በዓለም ፍትህ ለማምጣት አላቸው እንግዲህ የመሰከሩልን የመጡት ማለት ነው በዛ ውሳኔያቸውን ሴቱ አንደኛ የሴቶች ተሳትፎ ነበር መካ ውስጥ ግን ሴት ተረሸን ነበር በዛን ጊዜ ሁለተኛ ክሱ ተሰማ ውሳኔ ተሰጠ በውሳኔው ምን ተወለደ የፖለቲካ ጥገኝነት የሰብአዊ መብት ማስከበር የሃይማኖት ነጻነት ምክንያቱም አብዱላህ ኢብኑ መስዑድ መካው ሱረቱ ረህማንን አንብበው ጭንቅላታቸው ተፈንክቶ ደማቸው ፈሷል ስለዚህ እዚህ ግን በቤተ መንግስት ተነበበ ነበር የተራጩበት ቁርአንን በማክበር ማለት ነው ቁርአን የተከበረበትን አገር ዛሬ መጥቶ የአማራ ክልል መስጊድ ማቃጠል ማለት ይሄ ፍጥራዊነትን መካድ መሳት ማለት ነው ለማንኛውም እነኚህ ደንቦች ተወረዱ የፖለቲካ ጥገኝነት የሃይማኖት እኩልነት የሃይማኖት ድርድር የሴቶች መብት እኩልነት ከዛ ቀጥሎ ዋናው የዓለማችን በሽታ ሙስና መዋጋት ነው ሙስና ነው ዓለምን ያጠፋው ከዛ በኋላ ያም ያመጣልኝ ወርቅ የጋራ ያህል ወርቅ እንኳን በሰጠኝ እነኚህን ሰዎች አላስረከብም ይዘህ ተመለሳለሁ እናንተ ሹሞች ናችሁ በአገሬ ነው ያላቸው ሹም ማለት ፈላጭ ቆራጭ መጠለያ ተደረገላቸው ምግብ ተደረገላቸው 16 ዓመት ሲቆዩ እዚህ ሀገር አንዳቸውም አልተፈነከቱም አንዳቸውም አልተደፈሩም 15 ወንዶች 5 ሴቶች ተወልደዋል 10 ወንዶች 5 ሴቶች ሞተው እዚህ ሀገር ተቀብረዋል የኢትዮጵያ መሬት ይሄንን አጽዋቸውን አቅፋ ትገኛለች ከዛ በኋላ እነማን ናቸው የተሰደዱት እጅግ ምርጥ እንቁ የሚባሉት የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ከልጆቻቸው ሩቅያ ከሚስቶቻቸው ሰውዳ ቢንት ዘማ ረብላ ቢንት አቢ ሱፊያን ኡሙ ሰለማ እናገኛለን ከኹለፋው ራሺዲን عثمان بن عفان يا أخي يا عثمان بن عفان بتشا دعاء رجل تستحي منه الملائكة إذا أجر ما تطلع لو دعاء رجل بتشا مريت رأي يوركال يورك بابن ماينت جعفر بن طالب تدبلو ماسيوج كعلماء عبد الله بن مسعود كداعيوج أبو موسى الأشعري بجنة كتسرت عبد الرحمن بن عوف الزبير بن العوام እነኚህ እናገኛለን እንግዲህ ያስተናገደቻቸው ሀገር እጅግ ምርጥ ሱሐቢዎች የሚባሉት ናቸው ለነብዩ ሰለላሁ ዐለይሂ ወሰለም አለፈ